እንዳዘጋጀህላቸው መጠን የሚያሳርፍና የሚያረጋጋ ለሰዎቻቸው ላክ። የሚያሳርፍና የሚያረጋጋ ለሰዎቻቸው ላክ። የሚያሳርፍና የሚያረጋጋ ለሰዎቻቸው ላክ። ነገር ግን ደግሞ ከዚህ የበለጠ ስራ መስራት እንደሚጠበቅብን የስራ መጀመሪያ ሆናለች እና አንተ ብትኖር ኑሮ ወንድማችን አይሞትም ነበር ነው ያለው። ግን እግዚአብሔር ግን እንደሚያስነሳው አልዓዛር አልሞተም ተነስቷል። ማርታም አሁንም አልሞተችም ተነስታለች። ትዝታ ይቅርታ ማርታ በዚያ በቋንቋ በእንትን ውስጥ ስለነበረች ነው ወደዚያ የሄደው። የመጽሐፍ ቅዱስ ቋንቋን እየሳብኛል። ማርታ ያሉት አንተ ብትኖር ኑሮ አይሞትም ነበር እኮ ወንድማችንን። መጀመሪያ ሲታመም ነግረውት ነበር። ታሟን ብለው መልእክት ላኩበት። አልዓዛር ስለታመም አይደለም የእግዚአብሔር ክብር ይገለጽበት ዘንድ ነው። ማርታ ትዝታ አሟሟቷ አሳዝኖናል። ግን አሟሟቷ ደግሞ የእግዚአብሔር ክብር፣ የሕዝብ አንድነት፣ የሕዝብ ልብ የሚገለጽባት እህት ሆና ነው የሄደችው። በዚህ አንጽናና እግዚአብሔርን አመስግኑት። በእውነት እግዚአብሔር አጽናንቶን በእሷ አድሮ አዎ ተንገላታለች። ነገር ግን ነፍሷ ከስጋዋ ከተለየች በኋላ በአምላኳ እቅፍ ፊት ነው ያለችው። በፈጣሪዋ በይቅር ባዩ ፊት ነው ያለችው። የክርስቲያን እምነት ላልተፈጸመላቸው እያል በዚህ በሕማማቱ እናዝን ነበር። እኔ በአጋጣሚ ሞቷን ስሰማ ምንም እንኳን የማውቀው ባይኖር ሂጄ በቦታው መኖር አለብኝ ብዬ እንደ እሳት የሚያቃጥል አዳራሽ ውስጥ ነበር ተሰብስበን የነበር ነው። በመጨረሻ ደግሞ ከዚያ ከእሳቱ የበለጠ እንደ እሳት የሚበላ ነገር ሰማን። ስንመለስ እኮ ወደ ኢትዮጵያ ልትሄድ ነው ተብሎ ከተነገረን በኋላ ስንመለስ እንደ እሳት የሚያንገበግብ ከዚያ ከነበረበት ሙቀት የባሰ ያ ሙቀት ለካ ደግሞ ሌላ ፍም የሚፈጥር ሌላ ስራ የሚፈጥር ሌላ ስራ የቤት ስራ የሚሰጥ ሙቀት ነበር ለካ። እግዚአብሔር በእሷ ላይ አድሮ ሁላችንም ሰብስቧልና መሰብሰብ ብቻ አይደለም እንድንማርባት ስላደረገ ቤተሰብ እንዲጽናናልን በእኛ ምክንያት እኛም ተጽናንተን እኛም ከጸጸት ወጥተን ቤተሰቦቿም ደግሞ የወገኖቿን ፍቅር አይተው በስርዓት ስለተሸኝትላቸው ያጽናናን አምላክ የተመሰገነ ይሁን። አንተ ብትኖር ኑሮ ወንድማችን አይሞትም ነበር። እኛ እግዚአብሔር ቢፈቅድልን ኑሮ አሟሟታችን ያበር ነበር። አሁንም እግዚአብሔር በምንም አድርጎ በድካማችን ውስጥ እየገባ ወንድሞቻችን በየቦታው ያሉትን እያበረታ እያጠነከረ የማይቻለውን እንዲቻል እያደረገ በአንድ ሳምንት ውስጥ እንዲህ አይነት ዝግጅት ዓመት ቢዘጋጅ እንኳን እንዲህ አይነት ዝግጅት አይሆንም። ይሄ ሰርግ ነው እንጂ ሞት አይደለም። እግዚአብሔር አዎ ትታው የሄደችው ብዙ ነገር አለ። አዎ በጣም ሕፃን ነች፣ ታሳዝናለች። አዎ ብዙ ነገር አለ፣ ብዙ የምናስበው ጸጸት አለ። ግን ደግሞ አጨራረሷ የሚያጽናና ጉዞ ከሆነና ቤተሰብ የሚጽናናልን ከሆነ መንፈስ ቅዱስ ጣልቃ የሚገባ ከሆነ እንዲህ እኛን የሚሰበስብ ከሆነ በሞት እንደዚህ የምንሰበሰብ ከሆነ
በህይወት እግዚአብሔር ይሰብስበን እና ህይወት የሆነች ልጅ ናት። በህይወቷ እያለች ለደስታ ምንጭ የሆነች ልጅ ነበረች። አሁንም ደግሞ በሐዘኗ የህዝብ አእምሮ የሚሰበስብ የህዝብ ቀልብ የሚሰበስብ እረፍት ነው የሰጣትና በተለይ እናቷን ወንድሞቹ መብራታችን ነበር ሻማችን ነበረች አሉ። መብራት ሲጠፋ እንዴት እንደሚያደናብር እወቁት። ግን የነኚህ ቤተሰቦች መብራት እናንተ እንደገና የእሷን ሻማ አብርታችኋልና በፍቅር ሻማ አብርታችኋልና በፍቅር ሻማ አጽናንታችኋልና እናታችን ቤተሰቦቿም ይህን ፍቅር አይተው ሀዘናቸው እንዲቆምልን የእግዚአብሔር ቸርነቱ አይለየን። ላደረጋችሁት ሁሉ በእውነት ከአእምሮ በላይ የሆነ እርዳታ ነው የተረዳዳ ነውና እግዚአብሔር እንደዚህ እየተረዳዳን የተሻለውን ነገር አድርገን እግዚአብሔር መንፈስ ቅዱስ መጽናናቱን ይላክልን። አባቶቻችንም እግዚአብሔር ይስጥልን። ማርታን እግዚአብሔር ጠብቆ ከዚያ ከውርደት አይነት ሽኝት ለይቶ በዚህ በክብር የሸኘ አምላክ የነበራችሁ ሰዎች ታውቃላችሁ ሙቀቱ እንዴት እንደነበረ። ስንመለስም ቅር ብሎን ወደ ሀገር ቤት ስትሄድ አንተነ ከሄደችስ መልካም ነው ብለን አልቅሰን ስንመለስ መንገድ ላይ ያው የሰማችሁት ነው። ግን ያ ድምፅ የእግዚአብሔር ድምፅ ነበር። ያ እኛ ሊሰበስብ የመጣ ድምፅ ነበር። ይህን ድምፅ ሰምታችሁ የሰበሰባችሁ አምላክ ለዚህ ስራ ደግሞ እግዚአብሔር ያበረታችሁ ወገኖቻችሁን በክብር እንዲሸኙ ኃይልና ብርታት የሰጣችሁ መድኃኔዓለም ምስጋና ለስሙ ይሁንልን። እንደተነገረው በደንብ ተዘጋጅቷል። የምግብ ጉዳይ ሳይሆን ያሸኛኘት የክብር ጉዳይ እሷን ለማክበር ስለሆነ ተመልሳችሁ እዚሁ እንዳከበራችሁ ማን ነው እንደዚህ በአንድ አውቶቡስ ተዘጋጅቶ እንዲህ የሆነለት ያለ? እግዚአብሔር ሰው ሲሆን አልበ የሰብ ዘያምረን የሚያቀኝ ሰው የለም ስትል ይሄ ሁሉ ሰው ለካ አላት። ይሄው በህይወት ብትኖር ኑሮ አሁን ከህይወት በላይ ነው። ወደ ዋናው ህይወት ነው የሄደችውና የሚያጽናናውን የሰጠን አምላክ ክብር ምስጋና ለስሙ ይሁንልን። አንተ ብትኖር ኑሮ ወንድማችን አይሞትም ነበር። አንድ ብንሆን ኑሮ አሟሟታችን ያምር ነበር። እግዚአብሔር ደግሞ ያንን ያደርጋል። የታመነ አምላክ ሁላችንም በህይወታችን ይክበርበት ይገለጽበት። እግዚአብሔር ይስጥልን። Come forward. Slowly, that's it. ወሩቅ መንፈስ ቅዱስ ጰራቅሊጦስ ኩልና ስብሐት ወክብር ለክልኤቱ ይደሉ አብ ወወልድ ወመንፈስ ቅዱስ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም አሜን። ወግዮ አይረት በነፍሳት አስካለ ማርያም የአስካለ ማርያምን ነፍስ አብርሃም፣ ይስሐቅ፣ ያዕቆብ አበው ቅዱሳን ቀደምት ባረፉበት በገነት በመንግስተ ሰማያት ነፍሷን ያሳርፍልን። አቡነ ዘበሰማያት That's it.